በዚህ በዓል ወቅትም ቤታችን ጎሎ ከሌላው አንሰን ቅር ብሎን እንድናሳልፍ ሳይሆን በደስታ የምናሳልፈው በዓል እንዲሆን በማዕድ ማጋራት ፕሮግራማችን በሁሉም ጊዜያት እንደምናደርገው ሁሉ በአሁኑ የፋሲካ በዓል ላይ በሁሉም ወረዳዎች ተቋማትም ጠቅላላ ሲል ደግሞ በክፍለ ከተማ ደረጃ በዚህ መልኩ ሲደረግ ይሄን ላስተባበራችሁ ላቀናጃችሁ ለማዕድ ማጋራቱ ደግሞ ወገኖቻችን እንዳይቸገሩ ብላችሁ እጃችሁን ኪሳችሁን ዳብሳችሁ እጃችሁን ለዘረጋችሁ ወገኖቻችን በክፍለ ከተማ አስተዳደሩ ስም እጅግ ልናመሰግን እንወዳለን። በደስታ ያለው ለሌለው ማዕድ ተጋርቶ እንዲያሳልፍ በርካታ ስራዎችን ስንሰራ ቆይተናል ማለት ነው። ከ1,000 ለሚደርሱ አቅመ ደካማ ወገኖቻችን እህት ወንድሞቻችን ከብሎክ በወረዳ በክፍለ ከተማ በ3 ቦታ በ10ም ወረዳ ከ1,000 የሚደርሱ አቅመ ደካማ የህብረተሰብ ክፍሎቻችንን ማዕድ እናጋራለን። በዓሉን በደስታ እንዲያሳልፉ ለአቅመ ደካማ ወገኖቻችን እንዲሁም ቤትን በመስራት እንኳን አደረሳችሁ የማለትና ቤቱን የማስመረቅ ስራ ይሰራል። በአጠቃላይ 64 ቤቶችን በዚህ በዓል አስገንብተን እናስተላልፋለን ማለት ነው። 24ቱ ሙሉ በሙሉ ፈርሰው የተገነቡ ሲሆኑ 36ቱ ደግሞ በከፊል የተገነቡ ናቸው። በአጠቃላይ ለዚህ 45,600,000 ብር በላይ ወጪ ተደርጓል ማለት ነው።